ምንም ችግር የለውም። 2026 ቤቢ 2026 ላይ ያለን መረጃውን ዝርግፍ አድርጌ ሳርዬ አሳይሻለሁ። እኔ ልክፈል ማርያምን ጋይስ ብያለሁ። የመላኪያ ልክፈል ወይ ልክፈል ስል በፍጹም ባለሀብት ደግሞ ነኝ የሚል ሰው ሲላችሁ ዋይ አልኩኝ እኔ ለራሴ በደቂቃ ውስጥ ነው። ግን ጋይስ ጭንቅላት አይደለ አልሞት ኦኬ ዘመድ ድምፅሽን ቀይሪ። እናንተ ግን ምን ድምፄን ግን ጠልታችሁታ እንዴ? ሉጣ እንዴ ከቲክቶክ አለ ምን አርጊ ነው የምትሉኝ? ማለቴ ገብርኤልን ነው ያልዋሽም። ይኸው ገብርኤል ምስክሬ ነው ጋይስ። ጠይቅ ያለው ሳሪ ያልጠይቀችኝ ጋር ቴክስቷን ውጥት ቲክቶክ ላይ እሷ ብደልተውም እኔ ጋር ይቀመጣል። እኔ ልክፈል ስል ኖ አለች። ኖ ወይ ቃል በቃል ነው ነገር ኖ ወይ ኖ ፋክን ወይ ሁሉ ጨምራለች ስትል አምላክ ኦኬ አልኩኝ። በቃ ለራሴ ሀብታም እንዲህ ካለ ቢታያትን ቀልቃ ያልኩኝ ሰው ነኝ። አልሞትኩ። ሀሳቤ በደቂቃ ውስጥ ይለወጣል ወዲያው ጋይስ። ልውጥሪ እሺ አልኩ። በቃሽ አንቺማ ከከፈልሽ የዛሬ ፀጉሬን ሁኔታ ጋይስ ተውኝ። ከሆነ ቁምሳጥን እስከወደቀ ቁምሳጥን ስራ አንስቼ የለበስኩት ማንም ሰው ስለ ፀጉሬ አስተያየት እንዳይሰጥ በፈጠራችሁ። ወይ አልጥለው ወይ አላስቀምጠው። ከዛ በኋላ እሺ አልኩኝ። በቃ ከሀብታም ጋር ግብግብ አይሆንም አልኩ። ለራሴ ነው ጋይስ፣ ለማንም አለ ከሀብታም ጋር ግብግብ አይሆንም። ግን በነገራችን ላይ ፀጉሬ ስል እንደ ማንኛውም ሰዎች ፀጉር አይደለም። እኛ ይቅርታ አድርጉልን። ሊጡንም አሩንም እበቱንም ምኑንም ሽንኩርቱንም ከዛ በጥረን ደግሞ ድጋሚ ሰርግ ቤት አንሄድበትም። ሶሪ ጋይስ። እኛ ሊጡን ተቀብጠን ዘይቱንም ደፍተን ከዛ ደግሞ አበጥረ ነው ደግሞ ሰርግ ቤት፣ ድግስ ቤት፣ ሀዘን ቤት አንሄድበትም ውዶቼ። በነገራችን ላይ ቴንኪ ቢያንስ እንኳን ይሻላል እንደዚህ። ኤኒዌይስ ወደ ወሬ ሲሄድ ከዛ ባለሀብት ዋት እስኪ ብሎክ ታርገኝ እኔን አርገኝ። ወንድ ነው ዛሬ እኔ አስቀድሜ ቤታዬ ቆቋ አርጊያለሁ። ድምፅም አርጊያለሁ። እኔ ቤታዬ ዘንድሮ ጋይስ እኔ እኮ ድሮ በየዋህነት ቂጤን ከፍቼ ነው የማወራው። አየር እያስገባው ማንም ሰው የለም ብዬ ሄሎ አይገርምሽም እንትን እያልኩ ነበር ማማው። አሁን ቀርቷል ጋይስ ቀርቷል። በዚህ ሄለው ትሉና በዛኛው በቃ እንዲሆናል ወሬ ሁሉ እና ቤቴን ድሮውን እንዲህ ግሬን ከፈት አድርጊ አይገርምሽም? እሷማ እንዲያር እቺ ቀዳዳ ሌባ ሰራቂ ዘራፈችናል። አሁን የለም እኮ አንድ ስልክ ትይዛላችሁ ጋይስ። በዚህ አንድ ስልክ ይዛችሁ አሁን ዘረፈች፣ በጣም ዘረፈች። ልክ ስትጣሉ ዘረፈች እያላችሁ እንጂ የምታሰሙት ዘንድሮ እኮ የለም ጋይስ። ሰው መተማመን ቀርቷል። እመቤቴን ያው ሰው ማመን ትቻለሁ። አሁን እኮ እኔ ቤታ ጤነኛ አይደለሁም እኮ። ሳሪ ሽቶ ውስጥ ምን አድርገሻል? ከዛ ቀን በኋላ ላይ ባልገባ ጤነኛ አይደለሁ፣ እለፈልፋለሁ። ግማሽ ሰዓት እንደማብድ ነው የሚመስለኝ፣ ይጨንቀኛል። ጤነኛ አይደለሁም። ያደረጋችሁት እናንተ ናችሁ የምታውቁ። መድኃኒዓለም ነው የሚያውቀው። ምን እንደተደረገብኝ ራሱ አላ ያን ሽቶ አውጥቼው ብጥለውስ 100 ሽቶ ነው ያለው። ምን ይሰራልኛል? ማነኝ? ቆይ እንዲሁ አልጠጣ ጋይስ፣ በዛው ድፍት እንዳለን በጤና አይደለም እኮ ባያለ እያረፍኩ ካልሆነ ይህንን ማህበረሰብ የሆነ ነገር እየጎረስኩ ቢሆን ጥሩ ነው። የሆነ ነገር እየበላሁም ቢሆን አይቻልም። ይሄ ማህበረሰብ መቤቴን እና ወደ ሳሪ ስንሄድ ሳሪ በመጀመሪያ ደረጃ ከአስከፔ የነበረውን እናገራለሁ። ወርቁ ይላክልሽ ስትሉኝ እኔ ቤታዬ ቀብራራዋ የአባቴ ዘር ያለኝ አይሆንም አልኩ። ዘራፍ በፍጹም አላልሽም ካልሽ በቴክስት ዘራፍ ያልኩበት ሁሉ አለ። አልፈልግም ብያለሁ እስከነ ማስረጃ። እኛ እንደሌላው አይደለንም። አይ ይቅር ቆይ ቤታዬ ወርቅ የሚባል ውስጣችሁ አለ አይደል? የሆነ ነገር አለ በጓ ገብርኤል የሆነ ነገር አልፈልግም። ከዛ አረ ወርቁ አንቺ ነው ተባለ። የሆነ ሰው ደወለ። ስም አንጠራም እኛ ስም አንጠራም። እኛ ዱባይ ውስጥ ነን ስም አንጠራም። ግን ዘራፍ አባቴ ልጅ የወንድ ልጅ እኔ ቤታ ከዛ ተደውሎ እናንተ ታሞ የተነሳ አምላኩን ረሳ። ተሻለኛ ትንሽ ቢሻለኝ ምላሴ 7 እንደሆነ። ከዛ ተደወለና የሆነ ሰው ቤታዬ በፍጹም ጋሽ ወርቁ እንደዚህ ተሰድቦበት አንቺ እንዲሆነሽበት ዘራፍ ከጊ ዘራፍ ወንድ ልጅ ነኝ የሚል ቁጣ ተሰማ። ከዱባይ ሀገር ማለት ነው። ተደውሎ በቃ እሺ እናንተንም ለማስከበር እወስደዋለሁ አልኩኝ። ስልክ ቁጥር ይልኛል፣ ቤት አድራሻ ይልኛል። ማኔ ቤት ታቆቋ ድሮ ቀረብ ያጅልነት አንዲቷ ከባህር ዳር የሆነ ቀሚስ ልላክልሽ ብላ ታስታውሳላችሁ? የዛሬ 3 ዓመት ነው ምናምን። እሺ ብዬ ሙሉ አድራሻዬን ልኬላት ሙሉ አድራሻዬን ፖስቱ ቲክቶክ ላይ ሙሉ አድራሻዬን እግዚአብሔር ይመስገን በአንደኛው ወር ቤቱን ለቀቅ ያወጣውላቸው። እንዲህ አይነት ሰዎች ናቸው። እኔ ቤታይ ቀብረር ያልኩኝ ፒዮ ባክሴን ላክ ስም የሌላ ሰው ስልክ ቁጥር የሌላ ሰው ጅለኝ እንዲ እውነት ነው አላኩም። የተናገረችው ሳሪ
ዱባይ ያለችው አቃጣሪ ሆንሽብኝ እንጂ የተናገርሽው ትክክል ነው። ቤቤቴን አድራሻላኩ ማለት ሞኝ አይደለም። ለማናችሁም አልክም። እንቅሲት ታርጉኝ ባይላ ከዚህ በኋላ ምቃ አልቀበልም ከማናችሁ። አበድኩ እኮ ጤነኛ አይደለም። ከማናችሁ ምቃ አልቀበልም። ከዛ ስልክ ቁጥር አሉኝ። ስልክ ቁጥር አመጣው አወረድኩ፣ አወረድኩ። የጥቁር $20 ከፍዬ የጥቁር ስልክ ቁጥር ተቀበልኩ። 4 ነጥብ በዛ ጻፍኩላችሁ ግልጹን እንድታውቁትኝ። ለምን እግዚአብሔር መጣ በሞገሱ በጋሻው ፊት ለፊቴ ጉብ ነው ያለው። አይሆንም ልጅ አለኝ። እኔ ደግሞ ከአምላክ ውጭ ማን አለኝ? አይሆንም ልጄ ወዱባይ ግድም ስልክ ቁጥር አይላክም። በቀኝ ደግሞ መልአኩ እኔ አይደለሁም ጋይስ፣ መልአኩ በቀኝ መጥቶ የቤት አድራሻ አይሰጥም አለኝ። እንዴ እውነትህን ነው አልኩኝ። ከአንተ ውጭ ማን አለ? መልአኩን ነው ያወራሁት ከማንም ጋር አይደለም። ሰይጣን በዚህ በኩል ስጪ ቆፍጣን በይለኛል። ሰይጣን አቤት ሰይጣን ክፋቱ። ዛሬ እንዲህ መልአኬን በመስማቴ ነው ዛሬ እዚህ የደረስኩት። ሰይጣን ስጪ ምን ችግር አለው? ቤታዬ ብትሰጭም እኮ እነሱ ምንም አያደርጉትም እኮ ቃል ይልኩልሽ ምስኪን ስለሆኑ እኮ ወደውሽ ነው ይለኛል ሰይጣን። መልአክን ምን ይላል? ነገ የሰው ነገር አይታወቅም አለኝ መልአኩ። ከዛ ከመልአኩ ውጭ ማናለ ሰምቼ ስልክ ቁጥርም ሌላ ይኸው አልዋሻችሁ፣ አድራሻም ሌላ የላኩት። ወደ ሰውየው ስንሄድ ሰውየው ሹላፍ ነው ሹላ ሰውየው ካመጣችሁ። አሁን እኔ ሳሪ ምናች ከእንደዚህ አይነት ሴት ጋር እንዴት አብረሽ ትውያለሽ አለኛልሽ። ከኔ ጋር መዋል ኩራት ነው። ኧረ ኩራቴ ቤታነሽ ድምቀቴ የተባለ ልጅ ላይ ጭራሽ ከእንደዚህ አይነት ልጅ ጋር ትውለሽ። ታሞ የተነሳ አምላኩን ረሳ። ታመ ነበር ሰውየው። ምላስ ግን አልሞተም እንዴ? የኔ ምላስ ወስደ ነው እንዴ? ታመ ነበረ። ተይ በእግዚአብሔር ኃይል ተይዘ ነበር። ጭራሽ ብለ ከእንደዚህ አይነት ሴት ጋር እንዴት ትውያለሽ ትላለክ? ጌታን ጋይዝ እንደዛ አላት ብላ ለሄለን በስልክ እያወራች እየከተከተች እኔ ትልቅ ሰው እንደሚያማ ዛሬ ነው ያወቅኩትኝ። ወይኔ ሳርዬ ታሚያለሻችን ግን እኮ ትልቅ ሰው ነች ማሪ። ላይክ ትልቅ ግን አማሽ። ወይ ጉድ ቦጨቅሽን ውዴ። ሀብታም ነሽ ደግሞ በዛ ላይ ሀብታም ቦጨቅሽን ውጭ ካረግሽ። እኔማ ምን አደረግኩኝ? ጭራሽ እነ ሳሪ እነ ሙኒት ሲገቡ ከነሱ ጋር አብራ ግሩፕ ፈጥራለች። አንድ ቀን እኔ በውስጥ እንኳን በቁም ነገር አውቻቸው ማቀውን አባቴ ሙት አንድ ቀን በቁም ነገር እንኳን በውስጥ ገብቼ እነ ሳሪን አውረ እዚህ መጡ። አንድ ቀን 700,000 ምንድን ነው የተባላችሁ? ግማሿማ የኔ ናት ብዬ እንደ ቀልድ አወራው። ቤታ ቪዲዮ ሰርታ አረ ሳሪ ንቅ እንዳያረግሽ ለወሬ ድፍት ስትይ እኔማ በስሜ ስለመጣሽ እኔ አከብርሽ ነበር። አባቴ ሙት አክባሪሽ ነበርኩኝ። በትክክል እንኳን በውስጥ ማወራሽ በትክክል አመስጋኝሽ ነበርኩኝ። አንቺ ግን የቆየ ቂም ስላለሽ የዘሩ ቂም ስላለሽ ግን ዋጥ አድርገሽ ይዘሽ ዛሬ ልታስጠቂ መጣሽ ብለሽ ምንም ባላደረኩ ባከበርኩሽ በትልቅ እድሜ ሀብታም ነሽ ብዬ ባሸረገሩ። ለአንዳንድ ሀብታሞች ግን ማሸርገር አይገባም። ቤታ ለሀብታም ለመሰሉ ቅሞች ማሸርገድ ይቁም። ሳሽቃብጥ ነው ለሀብታም ሻሸረግ አፈነደርኩ እኮ ጋይዝ ፈንደድ ብዬ አስገባችልኝ። ጭራሽ ብላ ያላልኩትን እዛ ታቀጣ። ኧረ ሳሪ ተይ ንስሐ ግቢ ውዴ፣ ንስሐ ግቢ እናት አለን። እውነት ሳርዬ ንስሐ ግቢ። ጌታ ምስክሬን እኔ ክፋት የለብኝም። እኔ እንደሌላው ጨካኝ አይደለሁም። ግን ንስሐ ግቢ። ቤታ ሚስኪኗ ስለታመምኩ ነው እንጂ ከዚህ በላይ ባወራ ደስ ይለኛል። አሞኝ ነው ጋይስ አሞኝ እንጂ ከዚህ በላይ ቡርቅ ቃርጌ ባወራ። ሲቀጥል ሳርዬ ስለ ወርቁ አይተነው የተናገርሽው ቅናት ነው። ታስታውቃለች ውዴ። ለምን ዱባይ ላይ ነው እሱም የተባለው የሚኖረው። አንቺም ዱባይ ላይ ነሽ። ባለ ሀብት መባል ትፈልጊያለሽ አለች። ሀብታም መባል ትፈልጊያለሽ። ወርቁ አይተነው ደግሞ ዓለም ሁሉ የተስማማበት ሀብታም ነው። በቃ ባጭሩ ስሙን አጥፍተሽ አንቺ ገነሽ ለመውጣት ነው። ሌላ ምንም አይደለም። ሳርዬ እውነትን እናውራ። ይሄ ማህበረሰብ የሚያውቀው ነው። የወርቁን ስም ለማጥፋት ባታነሱትስ፣ በመልካሙም በደጉም ባታነሱትስ፣ አንዳንድ ሰዎች ወይ ተከላክላችሁ አትከላከሉለት ወይ በትክክል አትመልሱለት። እንደ አፋችሁን ብትዘጉስ አንዳንዶቻችሁ አላችሁ እዚህ ቲክቶክ መንደር ማርያምን ወይ ከአፌ እናንተ ከአፌ ውሃውን ጠጭ አላችሁ። እና ሳርዬ የወርቁ አይተነውን ያወራሽው እልም ደብን ያለ ቅናት ነው። አንደኛቸው የዘሯን ጉዳይ አለችብሽ። ሁለተኛም በዱባይ ላይ አንቺ ብቻ ነው ሀብታም መባል የምትፈልጊው። ሌላ ምንም ጥያቄና ኬሚስትሪ የለውም። አለቀ። ሌላ ምንም ማንም ሰው እስከዛሬ እንደዚህ አይነት ስሙንም ሰጥቶት አያውቅም። እንዲህም ተብሎም አያውቅም። ለመጀመሪያ ጊዜ አንቺችን ወሬ ሄደሽ ያወራሽው አለቀ። አንቺ ብቻ ሀብታም፣ አንቺ ብቻ ዱባይ ላይ ተፈሪ፣ አንቺ ብቻ ዱባይ ላይ በቃ አለ አይደለ ተቆጣጣሪ፣ በቃ አስመጪ፣ ላኪ፣ አስወጪ፣ አስገቢ እንድትባይ ነው የምትፈልጊው። ሌላ ማንም የለም። ስምሽ ገኖ እንዲወጣ
ሌላ ምንም የሰው ስም በዚህ ደረጃ ማጥፋት ኢቨን የሰው ልጅ እንኳን ቢሆን አሁን ይህንን ማን ላንቺ ይነግርሻል? ኢቨን ባለቤቱ እንኳን አሁን መጥቶ እንደዚህ አይነት ወሬ ስም የማጥፋት ዘመቻ መሆኑን የምታውቁት እኔ አሁን ለምሳሌ የሆነ ነገር ቢኖርብኝ እንኳን ነው የምላችሁ መጥቼ እንደዚህ አለብኝ ብዬ አላወራም ለማለት የማይመስል ነገር ማርያምን የማይመስል በአንቺ እድሜ አይጠበቅም። ላይ በጣም ነው የሚያሳፍረው። እውነታ ቢኖርሽ ደግሞ ሄለን ነይ ብላሻለች፣ ጥሪም ብለሻታል፣ ነይ ብላሻለች አይደል? እውነተኛ ሰው ብትሆን ግን ላጥ ብለሽ ግብት ብለሽ እኔ እንደዚህ አላልኩም ብለሽ ትጋፈጫት ነበር። ውሸታም ነሽ። ማርያምን ትጋፈጪ ነበር ደረትሽን ነፍተሽ። እኔ ያው ለምሳሌ እንደዚህ ብለሻል ከተባለ ያላልኩት ሰው ከሆነ ግብት ብዬ ሄለን እንደውም ከሌሎቹ ቴምር ሄለን እንደውም ከሌሎቹ የሚለያት ምንድን ነው? ቁጭ አድርጋ ትሰማለች። መጨረሻ ላይ ታስገባላችኋለች። ካዳምጠኝ በኋላ ቁጭ አድርጋ ትሰማለች። አታስወጣችሁም። የምትፈልጉትን እስክታወሩ አዳምጣ አጠንትና ነው መጨረሻ ላይ እንድትመልሱ የምታደርገው። ተጠርተሽ ሶስቴ ተደውሎልሽ ላጥ ብለሽ ገብተሽ እኔ እንደዚህ አላልኩም ብለሽ ደረስሽ ነፍተሽ ትናገሪ ነበር። ግን በዚህ እድሜሽ ግን የሰው ስም እንደዚህ ማጥፋት ማርያምን በጣም ነው የሚያስጠላው። ከቻልሽ አላረኩኝም ካልሽ ወጥተሽ ተናገሪ። እኔ ለምለው ዝም የምለው ጋይስ፣ ለምለው ዝም የምለው የማይባል ነገር እንደ አንዳንዴ እኮ ልንገራችሁ፣ ያልሆነን ነገር መቃወም ምንም ማለት አይደለም። ዝም አልልም ውዶች። እኔ ዝም በይ የምትለው አንደኛ በእኔ መታለች። ለምን አባቷ ነው ዝም የምለው? እዚህ ሶሻል ሚዲያ ላይ እስካለን ድረስ ሁላችንም እኩል ላይ እንናገራለን። አልሰማትም፣ ስሜን ጠርታለች። ምን አባታችሁ ነው ዝም በይ የሚሉት? ምንድን ነው የሚጽፉት? እንኳን እንዴ አላላችሁም እንዴ ዝም በይ? ማን ነው ዝም በይ የሚል? ማንን ይፈራል? እናቴ ፍቅሮቼ፣ የተሳሳትኩትም ነገር ካለ ነገ ጠጥቼ ነው እላለሁ። አታስቡ ዶቼ። ሶሻል ሚዲያ ላይ ሁሉም ፍቅር ነን። ይኸውላችሁ አሁን ዛሬ አወሩ አይደለ? ቤታ ተሳስተሻል እና ጠጥቼ ወይኔ ማሮቼ ይህንን አረቀን ቀር ላይ ገብቼ ይቅር በሉኝ። የኢትዮጵያ ሕዝብ ቀላለሁ ጠጥቼ ማታ ስትል ጥንብዝ ብዬላችሁ ዶቼ። ኧረ እንደው ግራ ገብቶ አልኩኝ እንዴ እንደዚህ ይህ አረቄ ጉድ ሰራኝ ብዬ በሉ ይቅር በሉኝ ብል በቃ እንታረቃለን። ችግር የለውም። አትጨናነቁ ጋይዝ። እኔ ጭንቀት ሀሳብ ከውስጤ ወጥቷል። እንደዚህ እንደ ድሮ ሪከርድ ተደረጉ ወይኔ እንትና ስሟ ተነሳ አልልም። ራሃ ሆኜ ብለቃ ጠብዬ ነው የማወራው። አትጨናነቁ ጋይዝ እሺ። ለእኔ አታስቡ። አይኖ ነገር ይገንብሻል፣ ወደ አንቺ ዞሮ ይመጣብሻለሁ። ምንም ነገር የሚመጣ ነገር የለው። አንደኛ የተናገርኩት ሳሪ ስሜን ስላነሳች ብቻ ነው እና ሁለተኛ ጋሽ ወርቁ ላይ የፈለገ ነገር ቢሆን እንዲህ ያሌላትን መረጃ በዚህን ያህል ደረጃ ይሄ እንትን ይደብራል። በቃ የሰው ስም እንደዚህ ደረጃ ለማጥፋት ርቀት መሄድ ይሄ አግባብ አይደለም። መቃወም አለባችሁ ሁላችሁም። ይሄ መቃወም ያለባችሁ ነገር ኢቭን ራሱ ቢሆን ራሱ እንዴ በትልቅ እድሜ እኔ ያውን ባማ ችግር የለብኝም። እስኪ አንዱ ጋር ደውዬ ልማጋይስ ድውል አድርጌ ስሚ እሺ ካኮ ባማ ምንም ችግር ለምን ወጣት ነኝ። ትልልቅ ሰዎችም እያሙ ነው ከዚህ በኋላ እና ማርያምን የሰው ስም ያጠፋችሁ ወጣት አስተካከል። እኛ ለእኔ የተናገረችው ችግር የለውም። 600,000 ቆርጣችሁ ወስዳችሁ ያልኳትን ችግር የለውም። ከተቆረጠችም ተቆርጣለች፣ ካልተቆረጠችም አልተቆረጠችም ነው። እኔ ለምን ያልኩበት ምክንያት ደግሞ እሱ ልናገር። የሆነ ሰው ደውሎ ኦኬ አላወራውም ብዬ ነበር ላውራው። የሆነ ሰው ደውሎ ኢቭን ላይቭ ላይ የሆነ የተዘጋጀልሽ ነገር አለ ሰምታችኋል። የምታወጡ ከሆነ ከዛ የሆነ ሰው ደውሎ በሆነ ሰው የሚሰጥሽ ነገር የተዘጋጀልሽ ነገር አለ ተብዬ በስልክ ስለተነገረኝ ላይቭ ላይ ስለተነገረኝ ሌላ ምንም ነገር የለም። አለቀ። በስልክ ተደውሎ ለአንቺ የተዘጋጀልሽ ነገር አለ፣ ከዚህ በላይ በደንብ የተዘጋጀልሽ ነገር አለ፣ በዚህ ሳምንት እናወጣዋለን፣ ትንሽ አንድ ይረጋጋ ተብዬ ስለተነገረኝ ነው። የሆነም ሰው ደግሞ ላይቭ ላይ ጋይስ የምታስታውሱ ከሆነ የሰው ላይቭ ላይ የሆነ ነገር ተዘጋጅቶልሻል ተብሎ እንደዛ ሲደረግ አንዱ ተነግሮኛል። አንዱ የጎረምሳ ነው። አንዱ ተነግሮኛል። የሆነ ልጅ ወዶኝ ወደዛ ግድም ለትዳር ልታጭረው፣ አንደኛው ደግሞ ዳጎስ ያለ ገቢ እንደሆነ ተነግሮኝ ነበረ። ሁለቱም የለም። ይኸው እኔ መቼስ ወደ አይቋጥርም። ሆዴ ቲማቲም ነው ጋይስ አፈረጥኩት። ጌታዊ ድረስ ይቅርታ፣ ሆዴ ቲማቲም ነው። አንድ ጎረምሳ ላይቭ ላይ ገብቶ አላያችሁ? የዛ ጊዜ ሆዴ ቲማቲም ነው አፈረጥኩት ጋይስ ይቅርታ። ሰገሬ ነው ልጅ የጠጣውን ወይኔ ሆዴ ቲማቲም ነው ጋይስ። እኔም ላይ ያወራሁት ኬስ ይቅርታ ወዶች ዘንድሮ ተይዘ ማለቃችን ነው ሰጨር እነቢው አባት ይሙትን እግዚአብሔር መሰንከነ ጎረምሳውን ሁሉ አይታችሁታል።
የዛን ቀን አይታችሁታል ወንዶቼ ገስት ላይ ኧረ ቤታ ዝም በይ ያለው ነገር አንድ ገንዘቡ አልደረሰኝም ጋይስ። ጎረምሳውም አልመጣ። ኧረ ገንዘቡ ምኑን ቀርቶብኝ ያጎምላላ ባገኘሁት ኖሮ አልመጣም። የነበረው ነገር ይሄ ነው ባጭሩ ጋይስ። እመቤቴን ያለው ነገር ይሄ ነው። እሱም የተባለበት ምክንያት የለም ከተባለ እስተሙሉ መረጃ እናገራለሁ። ችግር የለውም። ለምንም ያጎረምሳ እንደመጣም ደግሞ አሁን አልናገርም። ሁሉም ነገር በአንድ አይናገርም። ቁጥብ እያደረኩኝ ደግሞ እቺ ነው ለምን እንደተባለ ነው ሲስተሙን እነግራችኋለሁ። ምን አገባኝ እኔ እስካሁን ድረስ ሆዴ ውስጥ ቋጥሬ እኔ ራሱ ቤት ታየ ምን አይነት ምስኪን ቦን ነው እስካሁን ድረስ መቋጠሪ ገብርኤልን እንዴ እኔ ግን ብዙ ሚስጥር አውቃለሁ። ግን ገብርኤልን እኔ ቤታ ወሬኛ ናት ይሉኛል እኮ እኔ ነኝ እኮ የምቋጥረው። እኔ ቤታ እኔ ቁጣ ያረኩኝ ይዘዋለሁ። ቤታ የመጣ ይምጣ ይፈንዳ። አሁን መታምም ያለው በዚሁን ካበድኩኝ ማን ይነግራቸዋል? አንደኛ ልንገራል ጋይስ። አሁን ትክክል አይደለሁም። እሺ ስሜቴን ልንገራችሁ። ማታ አያቴ ሞተችው። አያቴ ነፍሷን ይማረውና ጥርሴን ስትነቅሰኝ ነው ያደረችው። አባትም ከስረኛው ጥር ድዴ በብዙ መርፌ ስትነቅሰኝ ከዛ ድዴ ደምቶ እንደዚህ ክፍትፍት ብሎ ደምቶ ማለት ነው። እንደዚህ እኔ እየጠቆረ ድዴን አየሁትኝ። ገብርኤልን የሞተችው አያቴ ድዴን ስትነቅሰኝ አደረች። ከስር ምን እንደሆነ አላውቅም። የሆነ ነገር ማተረጎ አይ ቲንክ ሽቶን እንሰናበተው ጋይስ። ይታላ አይ ቲንክ ጋይስ ሽቶን የሳሪን ማን ነው ሽቶ የሰጠኝ ከዱባይ ጋይስ? ማን ነው? እስኪ እንሰናበተው። ምንም አይመስለኝ እንደሆነ በአደባባይ ነው የምናገረው። ሽቶን ብቻ እንሰናበተው ጋይስ። ማን ነው ግን ሽቶን የሰጠኝ? ወዳጆቼ ከሰጡኝ ይቀመጣል። ማን ነው? ቻውበር እንሰናበተው ሁላችን ተያይዘን። ሰባት ግን ኦሞ ወንዝ ላይ ነው አዙሬ የምጥለው። ወይኔ እናቴ ብራዚል የኔ ፍቅር ኦሞ ወንዝ ላይ ነው። ኢትዮጵያ ኦሞ ወንዝ ላይ ጣሉልኝ ብለው ማን የሰጠኝ? ማርያምን አላስታውስም። ማን ሳሪ ዳጣ የሰጠችኝን አስታውሳለሁኝ። ወይስ ያው የሰጠችኝን አውቃለሁ። ሌላ ማን የሰጠኝ? የሆነ ቁናስ ቤታ ባለጌ እንዳትሉኝ። ሽቶዎቹ አንድ ሽቶ ወይሴል አለኝ ራሴ ግን አንድ ሽቶ ቁናስ አለኝ። እባብ የተጠመጠመበት ሽቶ ወይ እና ዘንድሮ እንደማበዳችን ነው ተያይዘን ማን የሰጠኛን ሽቶ ዘንድሮ ጋይስ ምን አባቴ ላድርግ? ሆዴ ውስጥ አምቄ ብቻዬን አወራሁ እኮ 7 ቀን ብቻዬን አወራሁ ጋይስ። ላውጣ አይራ አይደለም የሆነ ሽቶ ብቻ የሆነ ሽቶ አላውቅም። ዛሬ ዱባይ መቀጥቀጥ ፍቅሮቼ ቀልድ ነው። ግን የእንትናን ግን እጥለዋለሁ። እኔ ያሏቸው ባደ የሳሪን እጥለዋለሁ ጋይስ። የሌሎቹን አልጥለውም። የሳሪን እጥለዋለሁ። ምን ሳሪ አምተሽኛል? ምንም ሳላረግሽ ገብርኤል ሳሪ አንቺን እጥለዋለሁ። ገብርኤልን ያው አባቴ ሙትን በአደባባይ ነው ደግሞ ያንቺን ነው 3 ደጋግሜ የተቀባሁትኝ የምወደው ሽቶ ስለነበረ ስለዚህ አውጥቼ እጥለዋለሁ። ገብርኤል ታይ ቤታኔ በአደባባይ ለማንም ሰው ይጥላኝም የፈለገ የወደደኝም አይመለክተኝም ጋይስ። ለምን መሰላችሁ? አምታኛለች ሰታኝ አምታኝ ጋይስ። በሁለት መንገድ እንዴት ይሆናል? በዚህ ትወጋኛል፣ በዚህ ታቆም። ምንም ሳላረጋት እስኪ ገብርኤልን ያችም እኮ አሽቃባጭ ነው ያለችኝ በሪከርድ ለ3 ሆነው እኮ አንድ ላይ ገብተው ሲያሽቃብጡ ነበር አለችኝ። ምን አድርጌ ጋይስ? ምን በድዬ? ሳሪ ለሀብታም ቂጤን ባጎበደድ እንዴ? ሳሪዬ ለአንቺ እኮ ቂጤን እኮ አጎብድጃለሁ። ንፋስ ገብቶ አልታመምኩም እንጂ ቂጤን እኮ አጎብድጃለሁ። ልብስ ለብሼ ማጎብደድ የተጠቀመኝ ፎንድድ ብዬ ሌላስ ቢሆን ሀረካት ስታሳይ ያን ቀን እኔና መማር ተጠርተን እኔ መቻየው መች አስተዋልኩኝ። ሸሚዝሽን እንዲህ ስታሳይ አንዴ ፀጉርሽን እንዲህ ስታምነነብኝ ምን አልኩኝ? አክብሬሽ በወደድኩሽ ባከበርኩ አንድ ነገር ባልተናቅ አማሽ። ዱባዮች ግን መጸበል መረጭ። ዱባይ ውስጥ ግን ምንድን ነው ያለው ጋይዝ? የሆነ የታፈነ እምቅ ጋኔን ሰይጣን ከነጨፍራው ቁጭ ብሏል አረቄ እየጠጣ። እኔ ምንድን ነው ግን ዱባይ ውስጥ ያለው ነገር? አንድ ሰው እንዴት አይስማማም? አንድ ሰው እንዴት ሰላም የለውም? በጎረቀዘን አረ በጓ በጊዜ ውጭ ሳትለኝ እኔ ደግሞ እነዚህ ይሆናሉ ይችላል የሚሉት ናለሰብ ማታሩት እንደሁን ዘንድሮስ ምንተሻል ወንድ ልጅ አራ ጓራ ጓራ እንደኑ የሚሉ ሰዎች አረ ስም እየጠራች ተጣሉ ወይ ዘንድሮ ወይ ቲክቶክ ስም እየጠራች ተጣሉ። አንቺ እንትራዬ ከልዬ ሙኒ ሳራ ተባባሉ እንዴ። ጀግንነት
ጀግንነት እኮ በስምም ይጠራል። ወይ ጉድ ነው ፎንቴ። ጀግንነትም እኮ በስም ይጠራል ጋይስ። አለ አይደል? አታቆራው ብቻ አይደለም ጋይስ። አሁን እኔ ለምሳሌ በሀገራችንም ሆነ በአባቶች ሀገር፣ በወንዛችን፣ በክልላችን ስም ይጠራል። ደመላሽ ዛሬ ነው ደመላሽ ከሆነ ሰውየው ማለት ነው። ደመላሽ ልኩን አያውቅም። ናውጣና ግጠም ደመላሽ ነኝ ትላለህ ምናምን ስም እየተጠራ